ቤተሰቦች አላችሁልኝ ኑሩልኝ እንደተለመደው እናንተን ቤተሰቦችን ፈታ ዘና እንዲሁም ቁም ነገር ያስዛሉ በያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርጌ መጥቻለሁ አብረን ፈታ ዘና እንዲሁም ቁም ነገር እንድንይዝ በአክብሮት ተጋብዛለሁ ማለት ነው እኔ ከናንተ መፈልገው እስከ መጨረሻው ከኔ ጋር እንድትቆዩና ቪዲዮንም ላይክ አድርጋችሁ ሐሳብ አስተያየት እየሰጣችሁ ለዚህ ቻናልም አዲስ የሆነ ሰው ካለ ቻናሉ ሰብስክራይብ አድርጎ ቤተሰብ እንዲሆን በአክብሮት ተጋብዛለሁ ማለት ነው What's happening? Hey! አፋጭለት እንዴ አፋጭለት ይቻላል ደግሞ ታርጸልለት ይላል አፈር ብላ ደምቆሮ ማይ ላንተ ጸልይ ወንድሜ ዓለም ጥሎ ሄዷል እኔ አሜሪካን ሀገር ነው የምኖርበትን ቤት ብታየው ታለቅሳለህ የምነዳው መኪና ብታየው ባለው ራስከን ታጣመጨኛል ሙጀሊያ ቤተሰቦች ከሰሞኑ ደግሞ የምንወዳት እንቋችን ቬሮኒካ ዳነ እንግዲህ አዋርዱን ጠራርጋ ወደ አገሯ ተመልሳለች እንግዲህ እኔ በጣም ደስ ብሎኛል ስለበላች አብዛኛው ህብረተሰብ እንግዲህ እሷ በማሸነፏ ደስታችን እየገለጸን ያለ ነው ትናንትናም እንግዲህ ወደ አገሯ ገብታለች የሚገርም አቀባበል ተደርጎላታል እሱም ቪዲዮ ሲል ጋብዛችሁ ቪገን ይገባታል ትችላለች አይደለ እስቲ የቬሮኒካ አድናቂዎች ወዳጆች የታላችሁ እስቲ ላይክ ያደርጋችሁ ሐሳብ አስተያየት ሰጣችሁ እስቲ ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ እስቲ ቪ ይመቻት ያው እነዚህ ማታ ነው የገባችው አሪያን ሳታ ገና ብዙ አቀባበል ቢደረግላትና ብትሞገስ ደስ ይላል ይሄ የኔ ሐሳብ ብርድ እንዳይመታሽ ሁለት ይገባሽ ለኔ ቆንጆ ብርም አለው ይኖረዋል በሚቀጥለው ደግሞ እንደምታቆይ ተስፋ እናደርጋለን እንኳን ደስ አለሽ ጋይስ አረ አዶናይ እንግዲህ ከእስር ቤት ከተፈታ በኋላ እንግዲህ እዛ ዘፍኖታል መሰለኝ ካልዘፈንኩ እያለ ነው ከጆሲ ጋር እንግዲህ ጆሲ ምን እንዳስነካውን እንጃ ዘፈን እያለ ነው ከሰሞኑ ይሄን አስመልክቶ እንግዲህ ሶሻል ሚዲያ ላይ እንግዲህ አረ ባክ አንድ በሉት እንዳዘፈን እያሉ እንግዲህ አብዛኛው ኮሜንት እያደረገ ነው ህብረተሰቡ ይሄ ደግሞ ኮሜንት የሰጠው ሰው ይሄ ቪዲዮ እጅግ በጣም ፈታዘን ያደርጋል አዶናይ ግን ይዝፈን ትላላችሁ እስቲ ሐሳባችሁን እየሰጣችሁ እንግዲህ ይሄን ቪዲዮ ልጋብዛችሁና አብረን ፈታዘን አንበል አዶናይን እስር ቤት ከጆሲ ጋር ነበር ያሰሩት አሉ ምን እንዳስነካው አይታወቅም ያው ሲወጡ ካልዘፈንኩ ሞቼ ብሎ ያው ስቱዲዮ ይዞት ሄዷል እኔ በግሌ ባትዘፈን ባይነ የኢትዮጵያ ይቅርብ ዘፈን ይቅርብ እንዳከበርነ ብንኖር ይሻላል ልናነሳም አንዴ ነው ልንጥልም ልንዘረጥጥም አንዴ ነው ለማንኛውም ቪዲዮ ነሳቻችሁ ልመለስና የሚያስቁ ኮሜንቶችን እናነባለን የትም እንዳትሄዱ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም ይቅርብሽ ደግሞ ራሱ እሺ ግን ኢነርጂ ስለሽ እሺ ኢነርጂ ጨምር ለበለ እሺ ኢነርጂ እሺ ስሜታዊ ሆነ አንተ ስሬስት ጆሲ ስራችን አንድ ነገር እሺ የበለጠ ጫው ልበል አይ ስሜት ስጠው ስሜት ቃሉን ባታሰብ አሪፍ ነው ቃሉ ስሜቱ ላይ ፎከስ ላይ እሺ በደል አይ እዛው ዜማው ውስጥ የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም ደግሞ ራሱ እሺ አረ በቃ ኮሜንት ግን ኢነርጂ ስለሽ እሺ ኢነርጂ ጨምር ለበለ ይሄ ኮሜንት ተመልከቱት አሁን ሰሩት ይታሰር ይግባ ዳንጂ ደንቆሮ አይደለም ዳንጂ ደንቆሮ እስር ቤት አዘፍነውት ነበር
ለዛ ነው የልብ ልብ ይሰማ። እሱማ ይሻማ ግድ ነው ያዘፍኑታል። ኔክስት ይሄ ትክክለኛ አልቦቦ ዋጀፋ ቢዲ ሰርግ ትሰራለህ? ኧረ ተውኝ። በዚህ ድምፅ ሰንፈተ ድምፅ ያለበት ልጅ እንደው ደህና ሞቲቬት እያደረገን ነበር እኮ። ኧረ ወይኔ ተው ኧረ ተውኝ። ለአዶናይ ብለን ነው እንጂ ወንዝ ላይ ቢለቀቅ ደስተኛ። ኧረ ተው ይሄን ልጅ አታዘፍኑት። ጀምራ እኔ ባይዘፍን ሰላም ቤተሰቦች እንግዲህ ጆን ዳንኤል ይቅርታ ቪዲዮ ሰርቶልናል። ጠቅላላ የኢትዮጵያን ሕዝብና አየር መንገድን ከልቡ ይቅር በሉኝ፣ አጥፍቻለሁ፣ ተሳስቻለሁ፣ ታርሜ ወጥቻለሁ ብሏል። እንግዲህ የገለጸበትን መንገድ እጅግ በጣም አሳማኝ ነው፣ ትክክል ነው። የአዋቂ ስራ ነው የሰራው። በዚሁ ይቀጥል። ያው እስር ቤት እኮ የማታስተምረው ነገር የለም። እንዲህ ያለውን ሰው ሰጥለጥ አድርጋ ነው የምታስወጣው። ለማንኛውም ያስተላልፈው መልእክት ለእናንተ ጋብዤ እመጣለሁ ማለት ነው። ባሳለፍኩት የ1 ዓመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተል እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በ1 ዓመት ከ4 ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። እናመሰግናለን። ቤተሰቦች ትናንትና እንግዲህ እንዳየነው ቲክቶክ ላይቭ ላይ እንግዲህ ጆን ዳንኤል ከ1 ዓመት ከ4 ወር ቆይታ ከስር በኋላ እንግዲህ ላይቭ ላይ ገብቶ አስደምሞናል። እጅግ በጣም 130,000 ሰው ቁጭ ብሎ ላይቭን ሲከታተል ነበረ። አመናችሁ ይሄን 130,000 ሰው የጊፍቱ ነገርማ አይወራ። 50 አንበሳ ነው እንግዲህ የተለቀቀለት ማለት ነው። አንዱ አንበሳ እንግዲህ እኔ እንደሰማሁትም ትንሽ እውቀትም እንዳለኝ አንዱ አንበሳ እንግዲህ በኢትዮጵያ ብር 26,000 ብር ነው። እንግዲህ 50ውን መምታት ነው አባቴ። አቦ ያጣፍጥለት። በአንድ ቀን ሌሊት ሀብታም ሆኖ ቁጭ ብሏል ማለት ነው። 1 ዓመት ከ4 ወር ያልሰራውን ስራ በአንድ ቀን ሌሊት በ130,000 ሰው ላይቭ ላይ ቁጭ ብሎ እያየ ጊፍቱን ሰብሰብ አድርጎታል። በጣም ገርሞኛል፣ አስደምሞኛል። አብዛኛውም የሶሻል ሚዲያ ሰዎችም ይህን ነገር ነው የሚያወሩት። በላይቭ ላይ የነበረው ፕሮግራም ላይቭስ እንዴት እንደነበረ የተወሰነ ቪዲዮዎችን ለእናንተ ውድ ቤተሰቦች ሰብሰብ አድርጌ መጥቻለሁ። በየተራ ጋብዛችኋለሁ። እያየን እንግዲህ ሀሳብ አስተያየት እየሰጠን አብረን ቆይታ እንድናደርግ ጋበዝኳችሁ ማለት ነው። እንግዲህ ቤተሰቦች ያው እንግዲህ ላይቭ ተጀምሯል። እንግዲህ የላይቭን ፕሮግራም ወሳኝ ፓርቱን እንግዲህ ለእናንተ እየመጥቻለሁ። አብረን የተከታተለን ፈታዘና ሀሳብ አስተያየት እንሰጣለን ማለት ነው። ጆን ዳንኤል ትናንትና 3 ሰዓት ላይ ቲክቶክ ላይ ላይቭ ስትሪም ከ1 ዓመት ከ4 ወር ቆይታ በኋላ እንግዲህ ገብቶ ነበረ። 130,000 ሰው ቁጭ ብሎ ተከታትሎታል። 50 አንበሳ ሌላዎቹንማ ተዋቸው ሲያጋሳብን ነበረ። እኔ በጣም ተደምም ያለው በስመ በአንድ ቀን ሀብታም የሆነው። እስቲ ፕሮግራሞቹ ላይ ምን ነበሩ የሚለውን በተከታታይ ጋብዛችኋል። የትም ሄድ የለም። እስከ መጨረሻው ከኔ ጋር ናቸው አይደለ? ቃል ገብታችኋል። ሰብስክራይብ አርጋል። ይመቻችሁ። ያው ጆይ ስለተፈታ በጣም ደስ ብሎኛል። እሺ በጣም ነው የምወድህ፣ በጣም ነው የማከብርህ። ያው እንግዲህ በጣም ብዙ ያሳለፍናቸው ነገሮች አሉ። አሁን ላይ ደግሞ እዚህ ጋር ቆመ ሳይህ በጣም ነው ደስ ያለኝ። እንግዲህ እግዚአብሔር የተሻለ ቦታ እንደሚያደርስህ በጣም ከዚህ በላይ ሻይን እንደምታረግ በጣም እርግጠኛ ነኝ። በጣም ወዳለሁ፣ አከብራለሁ። ብራዘር ክሊር መሆን ያለባቸው ነገሮች ስላሉ ክሊር ያደርግላችኋል። ናኦሚ እስቲ እንዴ ምንድን ነው
በቃ ይሄ ነው በቃ ይሄ ነው። እሺ አዎ ሊያ ጋር ከልዬ ጋር ልዬ በጣም ጥሩ ሰው ነች፣ በጣም ምርጥ ሰው ነች ልዬ። ባይ ዘ ዌይ ናኦምንና ልዬን የወጣው ቀን የተፈታው ቀን አግኝቻቸው ጠርቻቸው አስታርቂያቸዋለሁ። ተቃቅፈዋል ምናምን ተሳስመዋል፣ ታርቀዋል። በቃ ታርቀዋል እና ይሄ ነው ይሄን ይመስላል። እናመሰግናለን። ያው አባቱ መጣ። እሺ አባቱ ከቸይሏል አየር ላይ ከቻሳ ሰበር ዜና ተሰምቷል። ጆን ዳንኤል ሪከርዱን ሰባብሮታል። በቅርቡ ከስር የተፈታው ታዋቂው የሶሻል ሚዲያ ተጠቃሚ ጆን ዳንኤል እና ጓደኞቹ አሁን በቲክቶክ ያደረጉት የቀጥታ ስርጭት ወይንም ላይቭ የኢትዮጵያን የቲክቶክ ታሪክ የቀየረ ሆኖ ተመዝግቧል። ጆን ዳንኤል እና ጓደኞቹን ለመቀበል በተዘጋጀው የእንኳን ደህና መጣችሁ መርሃ ግብር ላይ በወቅቱ ከ130,000 በላይ ሰዎች በአንድ ጊዜ ኮንካረንት ቪወር የቀጥታ ስርጭቱን ሲከታተሉት ነበር ሲል ጉርሻ ፔጅ ይህንን አስነብቧል። ይህም በሀገራችን የቲክቶክ ታሪክ በአንድ ጊዜ ከፍተኛ ቁጥር ያለው ተመልካች የተገኘበት ቀዳሚው ክስተት ሆኖም ተመዝግቧል። እዚህ ጋር ቤተሰቦች በቃ አንበሳ መቁጠር ነው፣ ዝም ብላችሁ መቁጠር ነው። ማጋሳት በስማ 26,000 ብር ዝም ብሎ ነው እየፈሰሰለት። አቦ ያርግለት። እኔ ምንም በቃ ደስ ብሎኛል። የሰው ልጅ እንዲህ በቃ ሲሆን ደስ ይላል አይደለ? ይመቸው በቃ በጣም ነው የምወዳችሁ አስቴርዬ፣ በጣም አዎ ይመች ያሉ አልፎ እንደዚህ ሊገባልሽ በቃ 100,000 ካልገባው እዚህ ጋር በቃ ልክ ሊጀምር ሲል 100,000 ሰው ላይቭ ላይ ካልገባ አልገባም ብሎ በቃ 100,000 ሰው መግባቱን ሲያረጋግጥ ነው ላይቭ ዌልካም ቤተሰቦች ምናምን ብሎ ከቻለው ማለት ነው። አቦ ጆን ዳንኤል እንግዲህ ከ1 ዓመት ከ4 ወር ቆይታ በኋላ በአንድ ቀን 1 ዓመት ከ4 ወር የማይሰራ ፍራንክ አርጓል። እኔ ደስ ብሎኛል። ምነው ኮምፕሌክስ ሆነብህ እያላችሁኝ ነው? አረ ይመቸው። የሚቆጣጠረው ነው ፎንቲና ያው 100 ኬ ና በለው ይመቸው። አቦ አፈሰው በአንድ ቀን ሌሊት ሚሊዮነር በቃ መኪናው ልትሸልመው አለ ስቲፎን ይሸልመው። ቂሊንጦ አብራችሁኝ የነበራችሁ ወንድሞቼ ማለት ነው እስር ቤት ጋይስ ወንድሞች አፍርቼ ነው የወጣሁትኝ እና ቂሊንጦ ያገኟችሁ ወንድሞቼ፣ አባ ሳሙኤል ያገኟችሁ ወንድሞቼ፣ ብራዘሮቼ በጣም እወዳችኋለሁ። አለሁላችሁ። አይጋችሁ ደግሞ እወዳችኋለሁ በጣም ብራዘሮቼ። ወንድማችን ማስተር አብነት መታመሙን ሰምቻለሁና ሁልጊዜ ከጎናችን ነበረ፣ ከሁላችንም ጎን ከመላው ኢትዮጵያ ጎን ነበረ። በጣም ላይክ ምትክ የሌለው ሰው ማስተር አብነት። እኔም በጣም ወዳጄ ነው፣ በጣም ነው የምወደው፣ መካሬ ነው እና ሁላችሁም በጸሎታችሁ አስቡኝ ብሏል ማስተር አብነት እና ሁላችሁም ጸልዩለት፣ እንጸልይለት ለወንድማችን እንዲሻለው ከጎኑ እንቁም ጋይስ። ቴንክ ዩ ወዳችኋለሁ። እሺ ጋይስ ሰርፕራይዙ እንግዲህ ሰርፕራይዝ በማከል መሀል ላይ ቆም አድርጎት ጊፍቱን በቃኝ ሳይል ጊፍቱን እየተሰጠው ሰርፕራይዝ አለኝ ብሎ እንግዲህ አጎቱ የሆነ ወሳኝ ንግግር ተናግሯል። እኔ ደስ ብሎኛል። ሰርፕራይዙ ራሱ የሰው ልጅ እንዲህ ተቀይሮ እንደዚህ ሙሉ ሰው ሆኖ እንደዚህ ማሰብና እንደዚህ አይነት ሰርፕራይዝ በቃ ከአንድ ሰው የሚጠበቅ ነው። መብሰሉን መለወጡን የሚያሳየው በእንደዚህ ነው ብዬ አምናለሁ። እንግዲህ ሰርፕራይዙም ደስ ስላለኝ ለእናንተ ቤተሰቦች ጋብዛችኋለሁ ማለት ነው። ጆን ዳንኤል እንግዲህ ትናንትና 130,000 ሰው ቁጭ ብሎ ላይቡን የተከታተለ ብዙ አመሶች ብዙ ነገሮችን አግኝቷል።
ደስ ብሎኛል። እናንተም ደስ እንዳላችሁ እርግጠኛ ነኝ ማለት ነው። እስቲ ወደ ሰርፕራይዙ እንሻገር። ያው እኔም በወጣትነት ስሜት ግፊት ብዙ ነገር ውስጥ መግባት ይታወቃል። ያው እግዚአብሔር ሳያበዛ ምሮኛል። ውብዬ ብራዘር ቴንክ ዩ እና እግዚአብሔር ሳያበዛ በትንሹ አሳይቶ ብዙ ነገር አስተምሮኛል። በሰራውት ጥፋት ማለት ነው በወጣትነት ግፊት እና የወጣትነት ስሜት ይሄ በልበል አርጋርግ የሚለው ስሜት ጥሩ እንዳልሆነ ያ ስሜት ደግሞ እንደሚጎዳ እንጂ እንደማይጠቅም የሚያሳይ የራሱን የህይወት ታሪክ አጎቴ ዳዊት ድሪባ እንግዲህ መጽሐፍ ጽፎ ጨርሷል። ያው ወደዚህ መጽሐፍ ጽፎ አጎቱ ማለት ጀብደኛ ነበር እኮ አንተ እኔ ኢንተርቪወር ነኝ። አሁን እደዋን በመጽሐፍ እንግዲህ ልናነብ ነው የሰራውን ታሪክ በመጽሐፍ በቃ ቁጭ ብለህ ፊልም ይቅርባችሁ መጽሐፍ አንብቡ ብለናል። እንግዲህ ፊልም አንተ ጋር እንደውም አንተ ፊልም ዘጠናዎቹ ኧረ በለው። እሺ እስቲ ያው ጋዜጠኝነት ላይ ብዙም አይደለሁም እሞክራለሁ እና ደዋይ ገባበል በቃ እሺ እኔ ገባላል እና ጋይስ መጽሐፍ ጽፏል። ከመጽሐፉ ላይ ማለት ነው አንድ ስቶሪ ነግራችኋል። ታሪኩን ነው የጻፈው፣ ሙሉ የግል ታሪኩን ነው የጻፈው። ከዛ ፊት መናገር የምፈልገው ነገር ካለ ማስተላለፍ የምፈልገው እዚህም ቤት ውስጥ ያላችሁ በቀጥታ የምትከታተሉንም ቤተሰቦች ለዚህ ቀንና ለዚህ ሰዓት ስላደረሰን እግዚአብሔር ይመስገን በጣም እናመሰግናለን። እንግዲህ ከዚህ በመቀጠል ላካፍላችሁ ፈልገው ብዙ የህይወት ውጣ ውረዶችን አሳልፌያለሁ። ያው አስቸጋሪ ሊባል የሚችል የህይወት ውጣ ውረድ ነው ያሳለፍኩት። ያንን ደግሞ በመጽሐፍ መልክ ጽፌዋለሁ። በቅርብ ለህትመት ይበቃና ወደ እናንተ ወደ ቤተሰቦች ይደርሳል ብዬ ተስፋ አደርጋለሁ። ብዙ ነገር ትማሩበታላችሁ፣ ብዙ ነገር ታውቁበታላችሁ። በወጣትነት በስሜታዊነት እና በአንዳንድ ሁኔታዎች ሊፈጠር የሚችሉ ችግሮችን እንዴት ማለፍ እንዳለባችሁ እግዚአብሔር በእንደዚህ አይነት ፈተና ውስጥ ያሳለፈ በረከት በጣም ትልቅ ስለሆነ ትልቅ በሆነ ፈተና ውስጥ ማለፍ አለብን እና እግዚአብሔር ለሌላ ትልቅ ነገር ሊያስተምር በዚህ ውስጥ እንዳሳለፈ አምናለሁ። ከአሁን በኋላ የቀረው ዘመንን እግዚአብሔር በማስተዋል የምትመራበት ያደርግልን። አሜን። እግዚአብሔር መልካም የሆነውን ብቻ በህይወት ያደርግ። አሜን። እግዚአብሔር ቴንክ ዩ ዊ ላቭ ዩ ቴንክ ዩ። እግዚአብሔር የእውነት ሁሉም ነገር ለበጎ ነው የሚለውን ቃል ሁላችንም እንሰማ ነበር። በአንተ ግን ከቃል ባለፈ የእውነት በተግባር ሁሉ ነገር ለበጎ እንደሆነ አይተናል። እና ደግሞ አንዳንዴ ምን አለ መሰለህ እግዚአብሔር በረከት በጣም ትልቅ ሲሆን ፈተና በጣም ትልቅ ይሆናል ይባላል እና በፈተናው ብዛት ልክ በረከት በዛ ልክ ትልቅ ይሆናልና እግዚአብሔር መልካም ነው። ገርማው ቤተሰቦች እንግዲህ ትናንትና ጆን ዳንኤል እንግዲህ 3 ሰዓት ላይቭ ገብቶ ብዙ ሰዓት ቆይቶ 130,000 ሰው ቁጭ ብሎ አይቶት ብዙ ነገር አግኝቶ ስጦታ ተሰጥቶት ይቅርታ ጠይቆ የሚያመሰግነውን ሰው አመስግኖ ምናምን ነገር ብዙ ነገር ሰርቷል። ግን 130,000 ሰው ቁጭ ብሎ ሲመለከተው ነበረ። ይህን ጊፍት ሲያፍሰው ነበረ። ያርግለት ማለት ነው። ይህ ወንድሜ ደግሞ ትልቅ መልእክት የትናንትናው ላይቭ አይቶ ትልቅ መልእክት ለጆን ዳንኤል እንግዲህ ጣል አድርጎለታል። እስቲ ያለው ነገር እውነት ነው? እስቲ ምንድን ነው የሚለውን ነገር ይህን ሰውዬ ሰምተን የራሳችን አስተያየት እንሰጣለን። ለማንኛውም ልጋብዛችሁ ማለት ነው። ከቀ በኋላ ዛሬ ጌት ቱጌዘር በቲክቶክ ላይ ላይቭ ገብቶ ነበርና እኛ ሰፈር ትንሽ ኔትወርክ አስቸጋሪ ስለነበረ ወደ መጨረሻው ገደማ ላይ ነበርና ገብቼ ያየሁት በዛ ሰዓት ላይ ወደ 58,000 ምናምን ሰዎች ተቀምጠው ላይቭን እየተከታተሉ ነበርና 130,000 ብሎ ሲያወሩ የሰማሁት ምንድነው እስከ 130,000 ደርሶ ነበር የሆነ ሰዓት ላይ አሉና ይሄ ከባድ የሚባል ቁጥር ነውና በኢትዮጵያም ሪከርድ የተመዘገበው። በጣም የገረመኝ ነገር ምን እንደሆናችሁ ታውቃላችሁ? ይሄ ማህበረሰብ ዛሬ እሱ ጋር ሆኖ የሚያሽቃብጠው ወይንም ደግሞ እሱ ጋር ተሰብስበው ዛሬ መድረኩን ሲያደምቁለት የነበሩ የቅርብ የሚሆኑ የሩቅ ጓደኞች በተሳሳተ ሰዓት ላይ በሱ ላይ የዘመቱ ሰዎች ናቸው።
ትክክል ሲባል የነበረው ሲጻፍ የነበረውን ነገር ሁሉ አይተናል። ዛሬ 1 ዓመት ከ4 ወር ጆን ዳንኤል ቢገደል ደስ የሚላቸው ሰው ትክክል። በነገራችን ላይ ማለት ነው ዓለም እንዲህ ነው የምትሰራው። ዛሬ አንተ የሆነ ነገር ልትሰራ ስትል የሆነ ነገር ልትንቀሳቀስ ስትል በትምህርትህም ይሁን በሆነ ነገር ላይ ማለት ነው በቃ በዚህ ነገር ያዋጣኛል ብለህ ስትነሳ በዚህ መንገድ ይሻላል ምናምን እያሉ የሚመክሩ ሰዎች አሉ። ገብቷል? አንተ ምርጫ መሆን ያለበት ለኔ ይሻለኛል የምትለው ነገር ላይ ፎከስ አድርግ። ልክ አይሆንልህም አችልም ሲሉ አያገባችሁ። this is my dream ትክክል። እኔ ሜዲቴት አድርገው ነገራችን ላይ ማለት ነው ተነስ አንተ ያየኸውን ህልም ሰርተህ ታሳየው ድረስ ማንንም አያውቀው። ህልም ላይ ብቻ ፎከስ አድርግ። ትክክል። ውጤታማ የዚህ ሰውዬን አባባል የሚያጠናክርልኝ ምንድነው የአዶናይ አባባል ማለት ነው ለዓላማ ሰግጥ በቃ ለገንዘብ ሰግጥ ለምን ሰግጥ ያለው ነገር ለዚህ ሰውዬ አሁን ለተናገረው ነገር ያስማማዋል ብዬ አስባለሁ። ምን ትላላችሁ? ለዓላማክ ለውሳኔክ ለአቋምክ መሰገጥ አለብህ ማለት ነው። ምንም ፋውል ስራ ሁሉም ካንተ ጋር ነው። አንተ ታወራለህ ሌላ ይስቃል። ዓለም ካንተ ጋር ይስቃል። ግን ልንገርህ ባላንስን እንዳስት ባላንስን የሳትከን ግን ያ ሲስቅልህ የነበረው ሰውዬ ነገር መላሱን ስሎ ይመጣል። ከሁሉም የበለጠ ኢነሚክ የሚሆነው እሱ ነውና እባክህ ወንድሜ ራስህን ሁሉ ለማለት ነው። እግረ መንገዴን እቺ ፖይንት ሳላስተላለፍ በዚህ አጋጣሚ ባልፍ ቅር ይለኛል ብዬ ስላሰብኩ ነው። መስራት የፈለከውን ነገር ዛሬውን ተነሳ፣ ፋይት አርግ፣ ስራ። አይሆንልህም ወይ አይ በዚህ በኩል ሂድ በዚህ በኩል እንዲሁን የሚሉ ሰዎች ነገ ችግር ቢመጣ ካጠገብ አይቆሙ። ምናልባት ካጠገብ ሊቆሙ የሚችሉ ሰዎች እነማን እንደሆኑ ታውቃለህ? ቤተሰብ፣ ባለትዳር ከሆንክ ሚስት፣ ልጆች ካሉ ልጆች፣ ሌላው ቀሪ ነው ትርፍ የነሱ ችግር ነው። ስለዚህ በማንኛውም አጋጣሚ ለፋሚሊ ቅድሚያ ስጥ። ሁሌ ደግሞ ለዓላማክ ፋይት አድርግ፣ ሰግጥ፣ የተሻለ ሰው ሆነ ተገኝ። እሱ ላይ ፎከስ አድርግ ለማለት ነው። ለማንኛውም ጆን ዳንኤል እንኳንም ከስር ተፈተክ፣ እንኳንም ከምትወደው ቲክቶክ ዓለም ተቀላቀልክ። ከእንግዲህ በኋላ በምትሰራቸው ስራዎች ሁሉ አገርህን ትክሳለህ፣ ህዝብህን ትክሳለህ ብዬ አስባለሁ። የተሻለ ነገር መስራት ትችላለህ። What's happening? What's happening? Hey! እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎች እነኝን ይመስላሉ። በቪዲዮዎቹ ፈታ ዘና እንዲሁም ቁም ነገር እንደቀሰማችሁ እርግጠኛ ነኝ ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባባይ።